የሰው ልጅ ኢንተለጀንት ነው ስንል ታዲያ ምን ማለታችን ነው? ውስብስብ ጥያቄዎችን መፍታት ይችላል ማለታችን ነው? በዚህ መንገድ ከተመለከትነው ደግሞ ቁራዎች እጅግ ጥበበኛና የተለየ ብቃት ያላቸው ፍጥረታት ናቸው። መሳሪያዎችንና መገልገያዎችን በመጠቀም ሥራ መስራት መቻል ነው ካልን ደግሞ ወፎችና ጦጣዎች በተለያየ እንቅስቃሴያቸው አጋዥ መሳሪያዎችን ይጠቀማሉ። ኦክታፐስ የሚባለው ዓሣ ደግሞ ይህንን በላቀ መንገድ ያደርገዋል። ከዋናው አእምሮ በተጨማሪ በእያንዳንዱ እግር ላይ ሌላ አእምሮ ወይም ብሬን አለው። በቋንቋ እርስ በርስ መግባባት መቻል ሰውን ኢንተለጀንት አያስብለውምን? ይህ ለሰው ልጆች በልዩነት የተሰጠ አይደለምን ብለን ልንጠይቅ እንችላለን። በእርግጥ ይህም ቢሆን የሰው ልጅ ልዩ ስጦታ አይደለም። አብዛኞቹ እንስሳቶች እጅግ ውስብስብ በሆነ መንገድ መግባባት የሚችሉ ናቸው። ንቦችን ብንመለከት እጅግ ረቂቅ በሆነ መንገድ በሚያሳዩት ዳንስና እንቅስቃሴ የአንድን አበባ መገኛ የሚገልጹበት ቋንቋ እጅግ አስደናቂ ነው። ጦጣዎችን እንመልከታቸው። እነርሱም ልክ እንደ ሰዎች ሁሉ የምልክት ቋንቋን ሳይቀር ይረዳሉ። ኢቭን እጽዋቶች እርስ በርስ ይግባባሉ። ለምሳሌ አኬሻ የሚባለው ተክል እንስሳቶች ሲመገቡት በዙሪያው ላሉ ሌሎች እጽዋቶች ያስጠነቅቃል። ታዲያ ለሰው ልጆች ብቻ በልዩነት የተሰጠው የትኛው ነው ብለን ብንጠይቅ ራስን መግዛት ልንል እንችላለን? ወይስ አርቆ ማሰብና ማስታወስ መቻሉ ነው ልንል እንችላለን? ወይስ ደስታ ነው ልንል እንችላለን? እነዚህም ቢሆኑ በዙሪያችን ካሉ የቤት እንስሳት ጀምሮ እስከ ትንንሽ የዱር እንስሳት የሚያሳዩአቸው ባህሪያቶች ናቸው። ኢንተለጀንት ነው ብለን የምንጠራው የሰው ልጅ በእያንዳንዱ ሰከንድ በአማካይ 250 አዳዲስ ሕፃናትን ወደዚህ ምድር ያመጣል። እንዲሁም በእያንዳንዱ ሰከንድ 400 ቶን የሚመዝን ቆሻሻንም ወደ ውቅያኖሶችና ወደሚኖርበት አካባቢ ይለቃል። በየቀኑ ቁጥራቸው 240 ሺህ የሚደርሱ መኪናዎችን ያመርታል። በሚያደርገው መስተጋብር እስከ 400 የሚደርሱ እንስሳቶች በዓመት ውስጥ ሙሉ በሙሉ ዝርያቸውን ያጠፋል። ወደዚህ ምድር ካመጣቸው ጨቅላ ሕፃናት 9 ሚሊዮን የሚሆኑት ገና 5 ዓመት ሳይሆናቸው የተገፉና የተጣሉ ሆነው በጎዳና ላይ የሚያድጉ ናቸው። ኢንተለጀንት ነው ብለን የምንጠራው የሰው ልጅ እስካሁን ለመኖር በሚያደርገው መስተጋብር 13 ሚሊዮን ሄክታር የሚሆነውን የደን ሽፋን ሙሉ በሙሉ ከመሬት ገጽ ላይ አጽድቶታል። እና ዛሬም በዚህ ሂደቱ ላይ ሆኖም እንኳን የሚረዳው የሚኖርበትን ዓለም በተገቢው መንገድ እያጠናትና እያወቃት እንደሆነ ነው። እውነታውን ከማድረግ ይልቅ ቢሆን የሚለው መተግበር ይመርጣል። በረሃ ውስጥ ሄዶ በአካል ከመገኘት የበረሃ ፎቶ መመልከትን ይመርጣል። ራሱን የምድር ገዥና አስተዳዳሪ ነኝ የሚለው የሰው ልጅ ከምድረ ገጽ ሊያጠፉት የሚችሉ የራሱ ተግባራትን ግን ማስተዳደር አልተቻለውም። በፈጠረው ጥፋት የሚኖርበትን ከባቢ አየርና መኖሪያ ቀያውን በክሎታል። የዓለም መጠነ ሙቀት እንዲጨምር አድርጓል። ከዚህ ረገድ ስንመለከተው ታዲያ በእርግጥም የሰው ልጅ ኢንተለጀንት ነው ልንል እንችላለንን? መልሱን ለአድማጮቼ ትቼዋለሁ። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የሳይንስ ቪዲዮ ከላይ የተመለከታችሁትን ይመስል ነበር። ቀጣይ በሌላ የሳይንስ ቪዲዮ እስከምንገናኝ ቸር ቆዩ፣ ቸር ሰንብቱ።